አንደኛ ጴጥሮስ ምዕራፍ 2 ከቁጥር 24 ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ። በእርሱ ቁስል ተፈወሳችሁ። የሰማይ አባት ሆይ የፈውስ ኃይልን አምነን በእምነት ወደፊት እንመጣለን። አንተ የምታድስ አምላክ ነህ። ሕመማችን ሁሉ የምትፈውስ ጌታ ሆይ አካላችንና አእምሯችን እና ልባችን ዛሬ ፈውስ። ምህረትህ ይፍሰስልን። ሰላምም የተሰበረን ቦታ ሁሉ ይሙላልን። በቃልህ ደግሞ እንዲህ ብለህ ተናግረሃልና ትንቢተ ኤርምያስ ምዕራፍ 30 ቁጥር 17 ላይ እኔ ጤናህን እመልሳለሁ ቁስልህንም እፈውሳለሁ ይላል እግዚአብሔር። ማንም የማይሻት የተጣለች ጽዮን ብሎ ጠርቶሻልና። ጌታ ሆይ አንተ የምትመልስ አምላክ ነህ። ሕመም ባለበት ቦታ ከአንተ የሆነ ፈውስ ይምጣ። ፍርሃት በሆነብን ነገር ሁሉ እምነትን ስጠን። ፈውስ የሚያስፈልጋቸው እያንዳንዱን ሰው አንተ ንካ። በሆስፒታል ውስጥ ያሉትን፣ በዝምታ የሚሰቃዩትን፣ የሚታመሙ ዘመዶቻችን ጤናቸውን መልስልን። ጥንካሬያቸው ይታደስ፣ ተስፋቸውንም አንተ አድስ። እግዚአብሔር አምላክ ሆይ በቃልህ እንዲህ ብለህ ተናግረሃልና በመዝሙረ ዳዊት ምዕራፍ 107 ላይ ከቁጥር 20 ላይ እንዲህ ብለሃል፣ ቃሉን ላከ ፈወሳቸው፣ ከጥፋታቸውም አዳናቸው። አባት ሆይ የፈውስ ቃልን አሁን ላክልን። ኢየሱስ ሆይ ስምህ ጭንቀታችን ቁስላችንን ያስወግድልን። ሀገራችንና ሕዝባችንን ፈውስ። በቃል ኪዳን ላይ ቆመናል። ቃልህ እንደሚፈውስ እናምናለን። በእምነት ጸንተን እንድንቆም እርዳን። ጌታ ሆይ ጸሎታችንን ስለሰማ አመሰግናለሁ። በፈውስ ኃይልህ እናምናለን። ሰላምህ በሁሉም ልብ ይሙላ። ለዘላለም እናመሰግንሃለን። በኢየሱስ ክርስቶስ ስም አሜን።